በእርግጥ ጥሩ ሰው ኖት? በውስጣችን ያለውን የተደበቀ እውነት ፍንጥቅ አድርጎ የሚያሳይ አነቃቂ ርዕስ ይዘን መጥተናል። እውነት እንነጋገር ከተባለ አብዛኞቻችን ለራሳችን በጣም ጨካኞች ነን። በመስታወት ፊት ቆመን እኔ በቂ አይደለሁም፣ እኔ መጥፎ ሰው ነኝ ወይም ምንም አልሰራሁም ብለን ራሳችንን የምንወቅስበት ጊዜ ስፍር ቁጥር የለውም። ግን ዛሬ አንድ ትልቅ ምስጢር ልንገራችሁ። እናንተ ከምታስቡት በላይ በጣም ጥሩ ሰዎች ናችሁ። አዎ እናንተ ዛሬ ይህንን ቪዲዮ እያያችሁ ያላችሁት። በዚህ ቪዲዮ ውስጥ አንድ ሰው በእውነት ልዩና ጥሩ ሰው መሆኑን የሚያሳዩ 14 ምልክቶችን ይዣለሁ። ቪዲዮውን እስከ መጨረሻው ተከታተሉ፣ ምክንያቱም በውስጣችሁ ያለውን ውበት እንድታዩት ያደርጋችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ምልክቶቹ እንለፍ። ጤና ይስጥልኝ። እንግዲህ እነዚህ ምልክቶች በውስጣችሁ ካሉ በእርግጠኝነት ልባችሁ ንጹህ ነው። 1. የሌሎች ሐዘን ይሰማችኋል? ሰው ሲያዝን አይታችሁ ታውቃላችሁ? የጓደኛችሁ ልብ ሲሰበር የእናንተም አብሮ የሚሰበር ከሆነ፣ በቴሌቪዥን ወይም በመንገድ ላይ የሚሰቃይ ሰው አይታችሁ እንባ የሚቀድማችሁ ከሆነ ይህ ደካማነት ሳይሆን የጠለቀ ርኅራኄ ምልክት ነው። ጓደኛችሁ ስራ አጥቶ ተስፋ ሲቆርጥ በገንዘብ መርዳት ባትችሉ እንኳን አጠገቡ ሄዳችሁ እኔ ካንተ ጋር ነኝ፣ ሁሉም ያልፋል ብላችሁ ትከሻውን የምትሰጡ ከሆነ እናንተ ታላቅ ልብ ያላችሁ ሰዎች ናቸው። 2. ስህተታችሁን አምናችሁ የመቀበል ድፍረት። ማንም ሰው ፍጹም አይደለም። ነገር ግን እውነተኛ ጥንካሬ የሚለካው ስህተት ሲሰራ በማስተባበል ሳይሆን እኔ ተሳስቻለሁ ይቅርታ በማለት ነው። በስራ ቦታ ትልቅ ስህተት ሰርታችሁ ጥፋቱን በሌሎች ባልደረቦቻችሁ ላይ ከማላከክ ይልቅ ለኃላፊው እውነቱን የምትናገሩ ከሆነ እናንተ እምነት የሚጣልባችሁ ብርቅዬ ሰዎች ናችሁ። 3. ያለምንም ቅድመ ሁኔታ ሰዎችን መርዳት unconditionally help። በዘመናችን ብዙ ሰው ሰውን የሚረዳው ቪዲዮ ለመቅረጽ ወይም ነገ ውለታ እንዲመልስለት አስቦ ነው። እናንተ ግን ይህ ሰው ያስፈልገዋል ብላችሁ አምናችሁ የምትረዱ ከሆነ ይህ እውነተኛ ደግነት ነው። መንገድ ለጠፋው አዛውንት መሪ መሆን ወይም ዝናብ ሲጥል ዣንጥላ ለሌለው ሰው ዣንጥላችሁን ማጋራት፣ ማንም ሳያያችሁ የምታደርጉት እርዳታ ማንነታችሁን ይገልጻል። 4. እውነተኛነት። ራሳችሁን አትሸፍኑ። ሰዎችን ለማስደሰት ብላችሁ የማትሆኑትን አትሆኑ። ለምሳሌ ጓደኞቻችሁ ውድ ቦታ ሄደው ሲዝናኑ አቅማችሁ የማይፈቅድ ከሆነ በማስመሰል አብሮ ከመሄድ ይልቅ ዛሬ አቅሜ አይፈቅድም ብላችሁ እውነቱን የምትናገሩ ከሆነ እናንተ ራሳችሁን የተቀበላችሁ ጠንካራ ሰዎች ናችሁ። 5. ሰዎችን በእኩልነት ማክበር። አንድ ሰው ለጽዳት ሰራተኛና ለቢሮ ኃላፊ በተመሳሳይ ፈገግታ ሰላምታ ሲሰጥ አንድ ሰው በክብሩ በስልጣኑ ወይም በገንዘቡ ልክ የምትመዝኑ ከሆነ ገና ብዙ ይቀራችኋል። ለምሳሌ ለድርጅታችሁ ዋና ስራ አስኪያጅ የምትሰጡትን ክብርና ፈገግታ በሩ ላይ ላለው ጥበቃ ወይም ለጽዳት ሰራተኛዋ የማትሰጡ ከሆነ ለሰው እባክህ እናመሰግናለን ማለት የማይከብዳችሁ ከሆነ ይህ የትልቅነት ማሳያ ነው። 6. ሰውን ከራሱ ቦታ ሆኖ መረዳት። አንድ ሰው ቢቆጣባችሁ በስሜት ከመመለስ ይልቅ ለምን እንዲሆነ ምን አስከፍቶት ይሆን ብላችሁ የምታስቡ ከሆነ፣ በመንገድ ላይ መኪና እያሽከረከራችሁ አንድ ሰው በድንገት ቢገባባችሁ ከመሳደብ ይልቅ ምናልባት የታመመ ሰው ይዞ እየቸኮለ ይሆን ብላችሁ ማለፍ ከቻላችሁ ርኅራኄ አላችሁ ማለት ነው። 7. ለመማር ክፍት መሆን። እኔ ሁሉንም አውቃለሁ ከሚል እብሪት የጸዳችሁ ከሆናችሁ
ለምሳሌ ከእናንተ ከሚያንሱ ልጆችም ሆነ አዲስ መጤ ሰራተኛ አዲስ ሐሳብ ሲመጣ አላውቀውም ነበር አስተማርከኝ ወይም አስተማርሽኝ የምትሉ ከሆነ ይህ የትልቅ ልብና የእውቀት ምልክት ነው። 8ኛ ለእውነት መቆም። ትክክለኛ የሆነ ነገር ዋጋ ቢያስከፍልም እንኳን ትናገራላችሁ። አንድ ሰው በማይገኝበት ሲታማ ወይም ደካማ ሰው ሲበደል ዝም ብላችሁ ማየት አትችሉም። ይህ ልክ አይደለም ብላችሁ መከላከል ትችላላችሁ። 9 በቀላሉ ይቅር ማለት forgiveness። ቂም መያዝ የራስን ልብ ማቅሰል መሆኑ ገብቷችሁ ሰውንና መጋጨት አይቀርም። ነገር ግን ቁጣን ወይም ቂምን ይዞ ማደር አያስፈልግም። ይቅርታ አድርጋችሁ ነፃ መውጣትን ትመርጣላችሁ። ይህ ትልቅ የነፃነት ምልክት ነው። 10ኛ የሌሎችን ስኬት ማክበር። ይህ በጣም ወሳኝ ነጥብ ነው። ሌሎች ሲሳካላቸው በቅንነት ትደሰታላችሁ። እናንተ የጠበቃችሁን የደረጃ እድገት ፕሮሞሽን የቅርብ ጓደኛችሁ ሲያገኘው በውስጣችሁ ከማዘን ይልቅ እንኳን ደስ አለ ብላችሁ በንጹህ ልብ የምትጨብጡት ከሆነ ከቅናት የጸዳ ውብ ልብ አላችሁ ማለት ነው። 11ኛ ትዕግስት። ሰዎች ሲዘገዩ ወይም ሲሳሳቱ ወይም ነገሮች እንዳሰባችሁ ሳይሆኑ ሲቀሩ ትታገሳላችሁ። የሰው ልጅ የራሱ የሆነ ፍጥነት እንዳለው ተረድታችሁ ጊዜ ትሰጣላችሁ። ይህ የእውነተኛ ጥሩ ሰው ምልክት ነው። 12ኛ ራስን ለማሻሻል መትጋት። ከትናንቱ ማንነታችሁ ዛሬ የተሻላችሁ ለመሆን ትጥራላችሁ። መጽሐፍ ታነባላችሁ፣ ትማራላችሁ፣ መጥፎ ጸባያችሁን ለማረም ትሞክራላችሁ። ራስን ለማሻሻል መሞከር ራሱ ትልቅ ስኬት ነው። 13ኛ በጥሞና ማዳመጥ። ብዙ ሰው የሚያዳምጠው ለመመለስ ብሎ ነው። እናንተ ግን ሰውን የምታዳምጡት በእውነት የሱን ስሜት ለመረዳት ከሆነ ስልካችሁን ወደ ጎን አስቀምጣችሁ አይኑን እያያችሁ ከሆነ ሰዎች በእናንተ ዘንድ መሆንን ይወዳሉ። 14ኛ የሰዎችን የግል ወሰን ማክበር respecting boundaries። ሰዎች አይ ሲሉ ወይም የብቻ ጊዜ ሲፈልጉ ሳታኮርፉ ስሜታቸውን ታከብራላችሁ። ሰውን በግድ የራሳችሁ ፍላጎት ላይ ብቻ አታስገድዱ። አሁን እንግዲህ እነዚህን 14 ምልክቶች ተመልክተናል። ምናልባት እነዚህ ሁሉ ምልክቶች በአንድ ጊዜ ላይኖርባችሁ ይችላሉ። ያ ምንም ችግር የለውም። አንድ ነገር ፈጽሞ አትርሱ። ጥሩ ሰው መሆን ማለት ፍጹም መሆን ማለት አይደለም። ጥሩ ሰው መሆን ማለት በየቀኑ የተሻለ ሰው ለመሆን መሞከር ማለት ነው። መውደቅ፣ መነሳት፣ ማልቀስ፣ መሳቅ ሁሉም የሰው ልጅ ተፈጥሮ ናቸው። ነገር ግን ውስጣችሁ ያለው ሐሳብ ቅን ከሆነ እናንተ በእውነት ከምታስቡት በላይ አስደናቂ ሰዎች ናችሁ። አሁን ደግሞ ወደ እናንተ ልመለስ። እስቲ በእውነት ንገሩኝ፣ ከነዚህ 14 ምልክቶች ውስጥ የትኞቹ በውስጣችሁ አሉ? ልባችሁ ንጹህ መሆኑን ታምናላችሁ? ከሆነ አሁኑኑ ከታች ባለው ኮሜንት ላይ የስ ወይም አዎ ብላችሁ ጻፉ። እንዲሁም የትኛው ነጥብ የበለጠ ልባችሁን እንደነካ አስተያየታችሁን አጋሩ። በነገራችን ላይ እያንዳንዷን ኮሜንት አነባለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር በማድረግ እነሱም በራሳቸው እንዲተማመኑ አድርጉ። በሌላ አነቃቂ ቪዲዮ እስከምንገናኝ ራሳችሁን ውደዱ፣ ለሰዎች ደግ ሁኑ። በሚቀጥለው ሳምንት እስከምንገናኝ በያለንበት ቸር እንሰንብት። ቺርስ።